ብልጧ ጦጣና አዞቹ ክፍል 2። በባለፈው ክፍል አዞቹ ጦጣን አታለው ሊበሏት እየወሰዷት ነበር። ምን እንደሚፈጠር ክፍል 2 ላይ አብረን እንከታተል። ጦጣዋም እንደዚህ ካለቻቸው በኋላ አዞቹ በመጀመሪያ አንቺን የምንበላሽ ልብሽ የእውቀት ምንጭ ስለሆነ ነው። እኛ አዞዎች እንደ አንቺ ብልህ መሆን ስለምንፈልግ ልብሽን ብቻ በልተን ሌላውን አካልሽን እንጥለዋለን። ምክንያቱም ወንዝ ውስጥ በቂ ስጋ አለ አላት። ጦጢትም እንዲያው ሲሆን እውቀት ከፈለጋችሁ በሀሳባችሁ እስማማለሁ፣ ነገር ግን አሁን ልቤን አልያዝኩትም። ልቤን ዛፍ ላይ ነው የማስቀምጠው። አብረን እንሂድና ልስጣችሁ አለቻቸው። አዞቹም እንዴ ዛፉ ላይ ስለማስቀመጥሽ እርግጠኛ ነሽ ሲሏት፣ ጦጢትም አዎ እርግጠኛ ነኝ አለቻቸው። ከዛም ሞኞቹ አዞዎች ከጦጢ ጋር ተመልሰው ወደ ደሴቱ ሄዱ። ወደ ዛፉም ሲጠጉ ጦጣዋ ዘላ ወደ ዛፉ ላይ ወጣች። ከዚያም ትስቀባቸው ጀመር። ቀጥላም ጦጣ ያለ ልብ መኖር ትችላለች ብላችሁ የምታስቡ ምንኛ ቂሎች ናችሁ? ልቤ ከኔ ተለይቶ እንዴት ዛፍ ላይ ይኖራል? በሉ አሁን ዛፉ ላይ ውጡና ልቤን ውሰዱ እያለች ሳቀችባቸው። አሁን ከዚህ ተረት ምን እንማራለን? ማንኛውም መጥፎ አጋጣሚ ሲያጋጥመን ከመደናገጥ ይልቅ በብልሃት ነገሮችን ማሰብ እንዳለብን የተማረን ይመስለኛል። በሌላ ተረት እስክንገናኝ የዚህ ቤተሰብ አባል ለመሆን ሰብስክራይብ እያደረጉ ሌሎች ቆንጆ ተረቶችን ለማዳመጥ እንዲሁም የተለያዩ ስራዎችን ለማየት ይከታተሉን። እናመሰግናለን።